ዱቤ ነገ እንጂ ዛሬ የለም የሚል እዛ በሩ ላይ ያላዩም እንዴ ተለጠፈው እንዴ በስንት ትላንትናም እኮ እንዲህ ብለህ ነበር ዛሬ ደግሞ ነገ ነው እዚህ ቤት ህጉ አይፈቅድም በቃ ዱቤ የሚባል ነገር የለም ስማ ያልሰማሁልህ እንዳይመስልህ ምን ሂሩቴን ቤቱን ሸጠሽ ተካፈይ ምን ተስማ ተፈለገበት ቦታ ይወደቅ በላይ ያልከው ነገር ያልሰማሁልህ እንዳይመስልህ ማፈሪያ እኔ ባንተ እድሜ ታውቃለህ ከዙፋን ቤተሰቦች አንዲት ድንቡሎ አልወሰድኩም ስማ ይሄን የምኖርበትን ቤትም በኮከብ በረኝነት ቡድን ይሸልመኝ ነው ይሄን ታውቃለህ ጋሼ ባቆይ ተውኝ እኔ ምንም ፕሮግራም የለኝም ዛሬ ለመሳቅ ፕሮግራም የለኝም ልቅድ ምን ማለት ነው ኧረ ተውኝ ምንም ተው ኧረ እንዴ ኖርና አይደል እንዴ ስንት አመት ሙሉ እና እንዴ ቡድኔ በኮከብ በረኛነት የሸለመኝ ነው ይላሉ እንዴ ታዲያስ ቡድኑ እንኳን ሊሸልሙ 18 ለባዶ እንዲሸነፍ አድርገው የተባረሩትን ጭራሽ ተሸልም ኧረ ተውኝ ጋሼ ታዲያ ያለ ቁመት እየሰጡኝ ነው በመሬት ቢሆን ኖሮ አንዲት ኳስ አታልፈኝም ነበር አንዲት ኳስ ኧረ በፈጠሩ ልጆቹ አሉ የልጅ ልጆቹ ይሰሙት ይታዘቡታል እና በመሬት ቢሆን አያመልጠኝም እና 15ቱ ሎጭ አይደል እንዴ ይታይተህ ነው አንተ ወሬ ሰምተህ ነው እንጂ ለቃቃሚ ምን ተሰምቶ እንዴ አባዬ ምን ሆኖ ነው እንደዚህ ተመናጭቆ የሚወጣው ዱቤ ነገ እንጂ ዛሬ የለም ሽምብራ ዱቤ መሸጥ ጀምረ ነው ለምንስ ጎን ለጎን ክክም ለምን አሸጥ አዋጭ ነው እስኪ በስዬ ጭንቀቴን ልበትንበት እስኪ አንድ ድራፍት ምን ቅድሚያ ሂሳብ ከመቼ ጀምሮ ነው ደግሞ ሂሳብ በቅድሚያ እሺ ብር የለኝም ዱቤ ስጠኝ ዱቤ ያባቱ ልጅ ያባቱ ዱቤ አንተ መጥተህ ዱቤ ምን አይነት ቤተሰብ እንዴ ከየት ነው ያገኘኋችሁ ካለ ዱቤ አታውቁም እንዴ የኔ ይሄ ትራፊውን አምጪልኝ ድራፍት እንዴ ጭላጩን አንድ ላይ አርግና በብርጭቆ አምጪልኝ ተው እንጂ በሴ እንዴ ጭላጭ ትራፊ ነህ ይደረጋል የማይሰማ ይመስልሃል አይደል ይሰማል እኮ የማይሰማ መሰለህ እንደሚወራው ይመጣል እኮ ለድሬ ድርጅቴ ነው ክክ የሚያቀርበው ብለህ ግማሽ ክክ ግማሽ ጠጠር አቅርበ ሰፈሩን ሁሉ ጥርሰ ሰባራ ልታደርገው እንደተነሳ እኮ ይሰማል